ቤተሰብ እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝዝዝዝዝት ትርፍርፍርፍ ይበልልኝ። የኔ ውድ ቤተሰቦች፣ የጨረቃ ፋሚሊዎች፣ የሀይሚ የብሩክ እንዲሁም የፍፄ ቤተሰቦች እንዴት ናችሁልኝ? የእውነት እኔ ለእናንተ ላቅ ያለ ክብር አለኝ። እውነት በጣም ምርጥ ቤተሰቦች ናችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የእውነት እኔን ሰብስክራይብ የምታደርጉኝ፣ ኮሜንት የምጽፉልኝ እንዲሁም ላይክ የምታደርጉኝ እኔ እንጃ ቃል የለኝም። እግዜርን አስባችሁ ለእሷ ይጠቅማታል ብላችሁ ላይክ ስለምታደርጉኝ በጣም ነው የማመሰግነው። ምክንያቱም አንዳንድ ሰው ቢያንስ እሱ የሚጠቀምበት ነገር ከሌለ ዝም ብለው ያልፋሉ። ግዴታችሁ አይደለም፣ ግዴታችሁም አይደለም። እናንተ እኔን ለመደገፍና ለእኔ አዝናችሁ ነውና የእውነት እኔ እናንተን የማመሰግንበት ቃል የለኝም። ላይክ የምታደርጉኝ ልጆች፣ ሰብስክራይብ የምታደርጉኝ ልጆች በጣም ከልብ አመሰግናለሁ። የሀይሚ የብሩክ ወዳጆች እውነት እኔ እንጃ ብዙ ቦታ ተመስክሮላችኋል። ምክንያቱም ዋኖቹም መስክረዋል። ጨረቃዎች ብዙ ቦታ ስለ ቤተሰቦቻቸው ሲያወሩ ቃል ያጥራቸዋል እናንተን የሚገልጹበት የእውነት እና ቤተሰቦችዬ እንግዲህ ሁላችንም እንደምናውቀው ትናንትና ለፍፄ ቻናል ከፍተውላታል። የኛ መልካሞች ማለት ነው። የኛ እኔ እንጃ ምን ልበላቸው፣ ሁሉም ነገር ያንስብኛል። ምክንያቱም እንደው ለአዳዲስ ዩቲዩብ እየከፍ በእርግጥ ፍፄ በጣም ብዙ ጊዜ ጥያቄ ያቀርበናል። ብዙ ጊዜ ለፍፄ የራሱ ቻናል ይከፈትለት፣ ለፍፄ የራሱ ቻናል ከፈትለት ብለናል። ምክንያቱም ልጁ እጅግ በጣም በአጭር ጊዜ ከሰዎች ጋር የሚግባባና በጣም ብዙ ነገር ሊሰራ የሚችል ልጅ ነው። እውነት በጣም ትንሽ ጊዜ ነው እነ ሀይሚና እነ ብሩኬ ጋር እንኳን የቀረበው፣ ግን በጣም ነው የሚችለው። ፕራንክ ምናምን ሲያደርግ በጣም ይችላል እና ይህ ልጅ ቻናል ቢከፈትለት በደንብ ይሰራል ማለት ነው። ፍፄ ደግሞ በደንብ መስራት አለብህ ጥሩ ጥሩ ነገሮችን። ምክንያቱም ታይተህ መጥፋት የለብህም። ዩቲዩብ ራሱ ታይቶ ሲጠፉ ወደኋላ ነው የሚጎትተውና እነሱ ደክመው ለፍተው ዋጋ ከፍለው ይህን ቻናል ከፍተውልሃል። አንተ ደግሞ ሰርተህ ማሳየት አለብህ። ጥሩ ጥሩ ነገር መስራት ሰርተህ እንደምታቀርብልን ትልቅ ተስፋ አለን። ብዙ አስተማሪ ቪዲዮዎችን እንደምትለቅልን ያው ለነሱም ደግሞ ያው እንደዚህ አድርገው ከፍተውልህ። በነገራችን ላይ ቻናል መክፈት ቀላል እንዳይመስላችሁ። አንድ ቪዲዮ ለመስራት ብዙ ድካም አለው። ኤዲት ወጭም አለው ድካምም አለውና ብዙ ነገር አለው። እንኳን አይደለም እነሱ ተዘጋጅተው ወጥተው ካሜራማን ይዘው ቦታ ፈልገው ምናምን ቀርጸው ለቀው እኛ እንኳን እንደዚች ሪከርድ አድርገን ለምንለቃት ብዙ ነገር አላት፣ ብዙ ድካም አለው። እውነቴን ነው የምላችሁ እና በርታ፣ ሁሌም ከጎንህ ነን። የጨረቃ ቤተሰቦችም ሁሌም ከጎንህ እንደሚሆኑ አልጠራጠርም። ሀይሚ ብሩኬም ሁሌም ከጎናችሁ ነን። እናንተ እውነት ልጆችን ስለምታበረታቱ በጣም ነው የምናመሰግናችሁ። አዳዲስ ቻናል እውነት አሁን ብቻ አይደለም፣ በነገራችን ላይ ቡታጅራን በሄዱ ሰዓት እጅግ በጣም ለብዙ ልጆች ቻናል ከፍተዋል። ለአዳዲስ ልጆች ይስሩ፣ ይለወጡ። እውነት እኛ ተጠቅመን ለምን እነሱ የሚጠቀሙ እኛ የተጠቀምንበትን እነሱ የሚጠቀሙ ብለው ቻናል እየከፈቱ ለአዳዲስ ልጆች እያበረታቱ እኔ እንጃ ብቻ ግን እኔ ቃል የለኝም። እጅግ በጣም ነው ደስ ያለኝ የፍፄ ቻናል ስለተከፈተ። እንግዲህ ሀይሚም እንደምታዩት 20K እናስገባው እባካችሁ ብላለች። ብሩኬም ደግሞ የአራቱ ልጆች ወዳጆች ታሪክ እንስራ ብሏል። ሼር ሲያደርግም በአራቱ ልጆች ስም ጠይቂያቸዋለሁ 20 ብሏል። እንደዚህ በአራቱ ልጆች ስም ተጠይቃችሁማ ወደ ኋላ እንዳትሉ። እነጨረቃ ጠይቀው ወደ ኋላ ማለት የለም። እስከ ዛሬም ታሪክ ሰርተዋል ብዙ እውነት እና በርቱልኝ። ግን ገና 10,000 እንኳን አልገባም። 9,000 ምናምን ነው እኔ ያየሁት። ጠዋትም አይቼዋለሁ 9,000 ምናምን ነውና አንዳንድ ልጆችም ያው ተመሳሳይ ቻናልም ሊኖር ስለሚችል በደንብ አይታችሁ ሰብስክራይብ አድርጉት እየገባችሁ። በእርግጥ ትላንትና ያው እነሱ እንደ በፊት አይደለም። አሁን ሰዓታቸው በጣም ከረፈደ ነው የሚመጡት። 2 ሰዓት ከምናምን ነው የሚመጡት። አንዳንዴም 1 ሰዓት ተኩል ማለት ሰዓታቸው ሊብላ አይደለም እንደስከ ዛሬው
የሆነ ያልተመቻቸው ነገር አለም ይመስለኛል። በዛ ላይም ደግሞ ያው አሁን 12 ሰዓት ነበር የሚለቁት። 12 ሰዓት ቢለቁ አሁን የሚያዩ ሰው የሚኖር አይመስለኝም። ምክንያቱም በዛን ሰዓት ሁሉም ስራ ላይ ነው የሚሆነው። የአፍጠር ሰዓት ነው። የስደት እህቶችም ስራ ነው የሚሆኑትና ለዛ ይመስለኛል እንግዲህ ዛሬ ነገ ይገባል ብዬ አስባለሁ። 20 ሺህ ይገባል፣ አንጠራጠርም፣ ይገባል። የጨረቃ ቤተሰቦች ኧረ አያሳፈሩም፣ በጭራሽ አያሳፈሩም ውዶችዬ። እስኪ እኔን ደግሞ ወደ 10 ሺህ አስገቡ ብያችሁ 10 ሺህ አስገብታችሁኛል የኔ ማሮች፣ የኔ ውዶች። ለሱም በጣም ነው የማመሰግነው። እስኪ ደግሞ 15 ሺህ ግፉኝ እስኪ ትንሽ። እኔ ስማናለኝ፣ እኔ ስህታችሁ አይደለም። እስኪ ትንሽዬ ገፋ አርጉኝ፣ ገፋ አርጉኝ። የእውነት መቼም ልመና በዝቶባችኋል እናንተም። ግን ደግሞ ይህንን ለማድረግ ቅንነት ብቻ በቂ ነው። ቅንነት ካለ ሌላ ምንም አያስፈልግም። ከኪስ የሚወጣ ነገር እስከሌለ ድረስ 15 ሺህ አስገቡኝ ስወዳችሁ። ሌላኛው ደግሞ እንግዲህ ሀይሚና ብሩኬ ሰሞኑን በጣም ነገረኛ እየሆናችሁ ነው። በነገራችን ላይ ማለት ነው ሀይሚ ብሩኬ በጣም ነገረኛ ሆናችኋል። በጣም እንዴ የሆነ በቃ የሚመልሱ የሚናገሩት ነገር በቴክስት ጓ አርገው ነው የሚወጡት ማለት ነው። ጓ አርገው ነው የሚወጡት እንጂ ምንድን ነው እንደዚህ ነገር? በጣም ነገረኛ እየሆናችሁ ነው። እውነት የሆነ ቴክስት ሰሞኑን የሆነ በቃ የሆነ ችግርም አለ። የእውነት እኔ የተረዳሁት ነገር አለ። ምንድን ነው ያለችው ሀይሚ ደግሞ በጣም ነው እንዴ የምትናደዱት የምትቃጠሉት? ራሳችሁን ብታዩ እኮ ለጸሎት እንጂ ለክፋት አታስቡም ነበር። ረ በስማ ይሄማ ዱላ ነው ሀይሚዬ፣ ይሄ ዱላ ነው፣ የእውነት ዱላ ነው። ይሄ እንግዲህ ያው ለሚቀኑባት፣ ለእሷ እንከን ለሚያወጡ፣ ለእሷ አንዳንድ እሷን ለመተቸት ለሚጥሩ ሰዎች፣ እሷን ለመጣል ወይም ደግሞ ከእሷ ጋር ለመንፎካከር፣ እሷን ለመምሰል የሚሞክሩት ሰዎች ጋር ናት ሀይሚ። እንግዲህ ይሄ መልስ እንደዛ ነው። በዛ ላይ ደግሞ ታውቃላችሁ እጅግ በጣም ብዙ ምቀኛ አላቸው፣ ብዙ ጠላት አላቸው፣ ብዙ የሚመቃኛቸው ሰዎች አሉ። እነሱን ለመለያየት፣ እነሱን ለማራራቅ፣ በእነሱ መካከል ክፍተት ለመፍጠር የሚፈልጉ ሰዎች አሉና ሀይሚዬ ይመችሽ። ምርጥ መልስ ሰጥሻቸዋል የኔ ንግስት፣ ምርጥ መልስ ነው። አዎ ራሳችሁን ይዩ፣ የራሳችሁን ህይወት ኑሩ። እነሱን አትዩዋቸው፣ እነሱን አትመልከታቸው። እነሱ የራሳቸውን ስራ እየሰሩ ነው። ሰው አይነኩ፣ ሰው አጠገብ አይደርሱ። ቢጣሉ ራሳቸው፣ ፕራንክ ቢደራረጉ ራሳቸው፣ ምን ቢሉ ራሳቸው፣ ከሰው ጋር አይገጥሙ። ምን ያርጓችሁ? ታዋቸው እስኪ። ብሩኬ ደግሞ የዚህ ዘመን ሰው በጭንቅላቱ ሳይሆን በሆዱ ማሰብ ጀምሯል መሰል ሰግጠው ቀሩ። የሆነ በጣም ነው የሚያስቀው፣ በጣም ነው የሚያስቀው። የሆነ በቃ ከባድ እንዴት ነው ግው የሚያደርግ ነገር። እርግጠኛ ነኝ ፈስ ያለበት ዝላ አይችልም ነውና እንግዲህ ብሩኬን አንዳንድ ነገር ለምትሉ ሰዎች ይሄ ትልቅ መልስ ነው ለእናንተ። አንዳንድ ጊዜ ከመጥፎ ነገር ይልቅ ጥሩ ነገርን ወደ አእምሯችን እናስገባ። ሆዳችን ምግብ እንደሚያስፈልገው ይልቅ አእምሯችንም መልካም አስተሳሰብ ያስፈልገዋልና በሆዳችን ሳይሆን በጭንቅላታችን እናስብ እስኪ። ሰግጠው ቀሩ የኔ አባት። በነገራችን ላይ ሀይሚ ብሩኬ እንደው ለእንደዚህ አይነት ሰዎች መልስ ባሰጡ ደስ ይለኛል። ተዋቸው በቃ። እናንተ የራሳችሁን ህይወት ኑሩ፣ የራሳችሁን ስራ ስሩ። ሰው አትነኩ፣ ምን አትሉ። ምን አስጨነቃችሁ? ማንም ምንም ቢል እናንተ ወደ ላይ ከፍታም ብቻ። ለነዚህ መልስ መስጠቱን ታዋቸው በቃ። ምን ቸገራችሁ? ሲለፈልፍ ውሎ ሲለፈልፍ ቢያድር ስለፈልፍ ብታድር እናንተን አጠገባችሁ ደርሰው አይንኳችሁ እንጂ የፈለጉትን ይበሉ። እናንተ ብቻ ስኬታችሁ ላይ ትኩረት አድርጉ።